በፊታችሁ አንዲት ቃል ላውጅ መጥቻለሁኝና እዛ ማርቆስ ወንጌል ምዕራፍ 7 ከቁጥር 31 በታች በኩል ያለው ቃል ሲናገር ወደ ሲዶና ወይንም አካባቢ 10 ወደሚባለው ከተማ ላይ ኢየሱስ ሲመጣ ህዝቡ ወጡና አንድ ነገር አደረጉ። ደንቆሮና ኮልታፋ የሆነን ሰው አምጥተው ኢየሱስ እጁን እንዲጭንበት ለመኑት። ኢየሱስ እጁን እንዲጭንበት ከለመኑት በኋላ ኢየሱስ ሰውየውን ይዞ እንዲህ አደረገ። እንትፋለና ምላሱን ዳሰሰ። አሻቅቦ አይቶ ኤፍታ አለ። ኤፍታ ብሎ ከተናገረ በኋላ ወዲያውኑ ይላል የሰውየውም እስራት ተፈታ፣ አጥርቶ መናገር ጀመረ። ኤፍታ የስሙ ትርጉም ተከፈት ማለት ነው። በዚህ ቦታ ላይ ሰዎቹ በተለያየ አካባቢ ላይ ወይንም በተለያየ አቅጣጫ ሰውየውን ይዘውት ሄደው ሊሆን ይችላል፣ አይታወቅም። ነገር ግን ያቃታቸውና የከበዳቸውን ነገር ወደ ኢየሱስ ይዘው መጥተዋል። ወዳጅ አንድ መልእክት ልንገር፣ በህይወት ያቃተ ያስጨነቀ ያስለቀሰ ያስጎበጠ ነገር ቢኖር ወደ ኢየሱስ አምጣ። ኢየሱስ መፍትሄ አለው። ለዚህ ሰው የሚገርማችሁ ነገር ማንም ሊመልስለት ያልቻለውን፣ ማንም ሊያይለት ያልቻለውን፣ ማንም ሊረዳለት ያልቻለውን የተዘጋ ነገሩን ከፈተው። ዛሬ አንድ መልእክት ልናገር። በጌታ በኢየሱስ ክርስቶስ ስም በህይወት በኑሮ በመውጣት በመግባት የተዘጋጋ ነገር ቢኖር ኤፍታ ይሆናል። በጌታ በኢየሱስ ክርስቶስ ለእያንዳንዳችሁ የተዘጋጋ የሥራ ደጅ ሊሆን ይችላል፣ የመከናወን ሊሆን ይችላል፣ የስኬት ሊሆን ይችላል። በህይወታችሁ የተዘጋጋ ነገር ቢኖር በኢየሱስ ክርስቶስ ከዚህን ሰዓት ጀምሮ በፊት ለፊታችሁ ተከፈተ። በናዝሬቱ በጌታ በኢየሱስ ክርስቶስ እንደ እግዚአብሔር ሰው እንደ እግዚአብሔር አገልጋይ ልናገርባችሁ ለነገራችሁ ኤፍታ ሆነ።